በዛሬ ቪዲዮ የምናየው አሊኤክስፕረስ ላይ ማዘዝ ያሌለብን 5 እቃዎች እነግራችኋለሁ። ከአምስተኛው በጣም ብዙ ሰው የሚፈልገው እና ማዘዝ የሚጠይቀኝ ሰው ብዛቱ በጣም ብዙ ነው እና አንዳንዱን ዲቴል እነግራችኋለሁ ለምን እንደሆነ። ይህን ቪዲዮ ከመጀመራችን በፊት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አንደኛና የመጀመሪያው እቃ ምንድን ነው? ስለታማ እቃዎች። ስለታማ እቃዎች ሲባሉ ጩቤ ምናምን ነገሮች ማዘዝ አችሉም ማለት ነው። ምክንያቱም ጉምሩክ ላይ እዛ ላይ ማዘዝ ትችላላችሁ፣ ግን እዚህ መጥቶ እጃችሁ ላይ አይደርስም፣ ጉምሩክ ይይዘዋል። ሁለተኛ እቃችን ደግሞ መድኃኒት ነው። መድኃኒት ማዘዝ ትችላላችሁ፣ ግን ጉምሩክ ላይ ሊያዘባችሁ ይችላል እና እነዚህን ሁለት እቃዎች ማዘዝ ትችላላችሁ፣ ግን እዚህ ሊመጣላችሁ አይችልም በፍጹም። ጉምሩክ ላይ እዛው ነው የሚጣለው እና ብራችሁን ከመክሰራችሁ በፊት እነዚህ ሁለት እቃዎች እንዳታዙ። በሶስተኛነት ማዘዝ የሌለባችሁ እቃ ፒሲ ወይም ላፕቶፕ። ላፕቶፕ የአብዛኞቻችሁ ጥያቄ ነው። እዘዝልኝ ብላችሁ ከምትጠይቁኝ ጥያቄዎች አንዱ ላፕቶፕ ነው። ላፕቶፕ ለምን መሰላችሁ እንዳታዙ ብላችሁ? እዛ ስታዩት 32 ጂቢ ራም ብሏችሁ እዚህ 8 ጂቢ ወይም 4 ጂቢ ሊመጣላችሁ። በመቀጠል ደግሞ ስቶሬጃቸው እዛ ላይ 1 ቴራባይት አይታችሁ እዚህ 500 ወይም ዝቅተኛ ሊመጣላችሁ ይችላል። ወይም ፒሲው ኦሪጂናሉን አይታችሁ ፌኩ ሊላክላችሁ ይችላል። ስለዚህ በጣም መጠንቀቅ ያለባችሁ እቃዎች በእነዚህ ላይ ነው። በመቀጠል ደግሞ ሞባይል በጣም በሚባል ደረጃ እኔ ጋር ከመጣችሁ ሰዎች ከቲክቶክ ላይም ሆነ ከዩቲዩብ ላይም ጥያቄ የምጠይቁኝ ሰዎች ስልክ ማዘዝ ይቻላል ወይ? ማዘዝ ይቻላል። እዚህ ላይ ቀረጥ፣ ፒሲ ላይም ቀረጥ አለበት። ስልኩ ላይ አንደኛ ቀረጥ፣ ሁለተኛ ስቶሬጅ፣ ሶስተኛ ራም እና አራተኛ ስልኩ ራሱ ፌክ ሊሆን ይችላል። ፐርማነንትሊ ሃይ ፌክ የሚባሉ ስልኮች አሉ። ስቶሬጃቸው ብዙ አሳይቶ ምንም አይዙት፣ ካሜራቸው ደብዛዛ የሆነ በቃ እንደዚህ አይነት ስልኮች ነው አብዛኛው ሰው የሚላክልን። እዚህ አዞ በጣም ብዙ ሰው ተሸውዷል። መቼም ታውቃላችሁ። አምስተኛ እና በጣም ብዙ ሰው ርካሽ ስለምታዩት መግዛት የምትፈልጉት ድሮን ማዘዝ በፍጹም አይቻልም። ማዘዝ ይቻላል። እዚህ ከመጣ የሂሳብ ፈቃድ ያስፈልጋቸዋል፣ ንግዱ ፈቃድ ያስፈልጋቸዋል እና ብዙ ፕሮሰሶች አሉ ድሮን ለማምጣት እና ማምጣት የሌለባቸው አንዱ እቃ ድሮን ነው። አምስተኛ እና ትልቁ ያልኳችሁ ይሄ ነው። ድሮንም መቼም እንዳታዙ እና የዛሬ ቪዲዮአችን ይህን ይመስላል። ቴሌግራም ቻናልም ከፍተናል፣ ጆይን ማድረጋችሁ እንዳትረሱ። ቴሌግራም ቻናላችን አንደኛው ኮመንት ላይ ወይም ዲስክሪፕሽን ላይ ወይም እዚህ ጋር እንደምታዩት ሰርች አድርጋችሁ ማግኘት ትችላላችሁ።